ሰላም ጤና ይስጥልን ውድ የቻናላችን ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አይረሳ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ የምናየው ቲቪ ቫርዚሽ እንደተመለሰ ይታወቃልና ቲቪ ቫርዚሽ ባለበት ሳተላይት ላይ አዲስ የኳስ ቻናል ተለቋል። እንዴት አድርጋችሁ እንደምትሞሉ ነግራችኋለሁ እና የቻናል አሞላል በቀላሉ በዛሬ ቪዲዮ እናያለን ማለት ነው። በቅድሚያ ሜኑ ትነካላችሁ። ከዛ ቀጥሎ ኢንስታሌሽን አንቴና ሴቲንግ የምትለውን ትመርጡና ከዛን እዚህ ጋር እንደምትል ትራንስፖንደር የምትለው ላይ አድ ቀይውን ትነካላችሁ። በብዛት ተመሳሳይ ነው። ከዛ ፍሪኩዌንሲ 12033 27500 ቨርቲካል ወይም ሆሪዞንታል ታደርጋላችሁ። ኳሊቲ እንደመጣላችሁ ወይ ሆሪዞንታል ወይ ቨርቲካል ታደርጉና እንደምትታች ስታርት ሰርች የምትላለች እሷ ላይ ቲፒ ወይም ትራንስፖንደር በምትለው ነው የምትጮሉት ማለት ነው። ምክንያቱም በሌሎች አማራጭ ሰርች ካደረጋችሁ ብዙ ሰዓት ይቆይባችኋል ወይም ቻናሉን ላታገኙ ትችላላችሁ። ቲፒ በምትለው የሞላችሁ ፍሪኩዌንሲ በቀላሉ እንድታገኙ ቲፒ ወይም ትራንስፖንደር የምትላለች። ከዛ በኋላ በቀላሉ ስታርት ሰርች ላይ በቲፒ ወይም በትራንስፖንደር እስከ ማድረግ ትችላላችሁ። ብላይንድ የምትል አማራጭ አለ። ብላይንድ ራሱ አውቶማቲክ እንዲያስገባ ነው ማለት እኛ ቁጥር ሳንሞላ በቀላሉ ራሱ እንዲያስገባ ነው። እንደምታዩት አዲስ ቻናል ገብቷል ማለት ነው። ከኦኔክስ ቻናል ጋር ጂኤም ስፖርት የሚል ነው። ፕሪሚየር ሊግ እያየሁበት ነው እና በጣም አሪፍ ጨዋታዎችን ይለቃል። ይሄ ኳሊቲው ደግሞ በጣም አሪፍ ስለሆነ ብትጠቀሙበት ሪኮመንድ አደርጋችኋለሁ ማለት ነው። ወደ ሁለተኛው መረጃ ደግሞ ስቀርብ የእንትን ጂሲክ ስፖርት በአሁኑ ሰዓት በጣም አንዳንድ ቦታ ይቆራረጣል። የሚቆራረጥበት ምክንያት ከራሳቸው ከማሰራጫው ሳይሆን ምናልባት ቴሌግራም ላይ አንብባችሁ ይሆናል። የተወሰነ መረጃ ልንገራችሁ ብዬ ነው እና የሚቆራረጥበት ምክንያት አንደኛ የእንትን ፍሪኩዌንሲው እንትን አይፈልግም ማለት ቆየት ያለ ገመድ ምናምን ካለ ስትሪንግዙ ወረድ ያለ ፋይንደራችሁ ላይ ሲሰኩ ስትሪንግዙ ወረድ ያለ ከሆነ ቻናል የመቆራረጥ ባህሪ ያለው። በቻላችሁት መጠን አዲስ ገመድ ብትጠቀሙ አሪፍ ነው። ኤልኤልዲም ኳሊቲ ሲሰሩ ከሰባ በላይ ብታደርጉት አሪፍ ነው እንጂ ምንም የተለየ ነገር የለም። ጄሲክ እየሰራ ነው ማለት ነው። ሰላም ጤና ይስጥልን ውድ የቻናላችን ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አይረሳ።